ጤና ይስጥልን ውድ ኢትዮጵያውያንና ኤርትራውያን ወገኖቼ እንደምን ከረማችሁ። ዛሬ በኮሪያ ልሳነ ምድር የኢትዮጵያ ተዋጊዎች ታሪክ ክፍል 10ን ይዤላችሁ ቀርባለሁ። በዚህ ልዩ 10ኛው ክፍል ዝግጅት ላይ የኮሪያን ጦርነት በመሪነት በአሰልጣኝነት የመሩትን ከፍተኛ የኢትዮጵያ መኮንኖች ታሪክ በመዘርዘር እንጀምራለን። ስለምታዳምጡኝ በቅድሚያ አመሰግናለሁ። በዓለም ከሚገኙ ሀገሮች ሁሉ ለዓለም ሰላም ስለመረዳዳት ከሚደረገው ከሴኩሪቲ ኮሌክቲቭ መሰረታዊ ጉዳይ በቅርብ ተሳስራ የምትገኝ ኢትዮጵያ ናት። በመንግስታት ማህበር በመረዳዳት የዓለምን ጸጥታ ለመጠበቅ ሴኩሪቲ ኮሌክቲቭ በጽኑ ሀሳብ ስለተከላከል እኛው ራሳችን ወደ መንግስታቱ ማህበር ቀርበን ይህ የሴኩሪቲ ኮሌክቲቭ እንዲፈጸም ስለጠየቀን ያለፈው የዓለም ጦርነት የተከተለው በኢትዮጵያ ላይ ጥቁር ደመና በረበበባት ጊዜ ብርቱ ትግል ስላደረግን አርበኞቻችን በታላቅ ጀግንነት ብርቱ ትግል ስላደረጉ እጅግ ብዙ የሆኑ ቤታቸው የሚቆጥራቸው የኢትዮጵያ ቤተ ዘመዶች ስለተሰዉ ኢትዮጵያ በዚህ ሴኩሪቲ ኮሌክቲቭ በተባለው መረዳዳት የዓለምን ጸጥታ መጠበቅ መሰረታዊ ነገር ታሪክ ውስጥ የዘላለም ቦታ እንድታገኝ ሆነች። ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ። ክፍል 2 ቃኘው። ኮሪያ ጦር ማዝመታችሁ የሚገልጸው ቢኖር ለመላው የሰው ዘር ነፃነት መከበር በንቃት የመሰለፍ ቁርጠኝነታቸውን ነው። ሻለቃችሁ በግንባሩ ጦርነት የፈጸመው ደግሞ ይህንኑ በተጨባጭ የሚያረጋግጥ ነው። ሜጀር ጀነራል ሲቢ ፈርንባው የአሜሪካን የ7ኛ ክፍለ ጦር ዋና አዛዥ። ሜጀር ጀነራል ሙሉጌታ ቡሊ የንጉሠ ነገሥቱ የክብር ዘበኛ ሰራዊት ዋና አዛዥ። ሜጀር ጀነራል ሙሉጌታ ቡሊ የቃኘው ሻለቃ ፈጣሪ ወይም ሰሪ ናቸው። ከፍተኛ ደረጃ ያለው ወታደራዊ ስልጠናና በዚህም የተነሳ የሻለቃው የውጊያ ብልጫ ዝና የሜጀር ጀነራል ሙሉጌታ ቡሊ ጥረት ውጤት ነው። ሜጀር ጀነራል ሙሉጌታ ቡሊ በሀገራቸው ብቻ ሳይሆን በአውሮፓም ደረጃ ካሉ እጅግ ጥቂት ስመጥር የጦር ባለስልጣናት አንዱ ናቸው። በረቀቀ ወታደራዊ ሳይንስ ትምህርታቸው፣ ሚዛናዊነታቸውና የማደራጀት ብቃታቸውና ጥልቅ አስተውሎታቸው ዛሬ በዘመኑ በዓለማችን ካሉ ወታደራዊ ሊቆች መሃል አንዱ ያደርጋቸዋል። የቃኘው ሻለቃ አንጸባራቂ የጦርነት ብሎ የሚያሳየው የጀነራሉን የሥራ ብቃት ነው። ሁሉም መኮንንና ወታደር በፍጹም ፈቃደኝነት የሚታዘዛቸው እኚህ ጀነራል የሰራዊቱንም ፍቅርና ክብር የተጎናጸፉ ናቸው። ጀነራል ሙሉጌታ ቡሊ በደቡብ ኢትዮጵያ ክፍል በሲዳሞ ክፍለ ሀገር ተወለዱ። ትምህርታቸውን በዚያው ክፍለ ሀገር አማርኛና ፈረንሳይኛ በማጥናት ጀመሩ። የአንደኛ ደረጃ ትምህርታቸውን ካጠናቀቁ በኋላ አዲስ አበባ በመምጣት በሊሴ ኃይለ ሥላሴ ፈረንሳይ ትምህርት ቤት ገቡ። እጅግ በፍጥነት ነገሮችን መረዳትና ለየት ያለ ችሎታቸው በክፍል ጓደኞቻቸውና በአስተማሪዎቻቸው ዘንድ መከበርን ያተረፉት ገና ከተማሪነታቸው ጊዜ አንስቶ ነው። በሊሴ ትምህርታቸውን የሚያጠናቀቁት በማዕረግ ተሸላሚነት ነበር። በዚህ የተደነቀ ውጤታቸው መሰረትነት የቀዳማዊ ኃይለ ሥላሴ ጦር አካዳሚ የመጀመሪያው ተማሪ ሆኑ። ትምህርታቸውንም እንዳጠናቀቁ በሻምበል ማዕረግ እዚያው በመምህርነት እንዲያገለግሉ በኢጣሊያ ወረራ ወቅት በኃይለ ሥላሴ የጦር አካዳሚ ተመራቂዎች የተመላውን ሻለቃ እንዲመሩ በአዛዥነት ተሾሙ። በዚህም ኃላፊነት ከልክ ያለፈ ብቃታቸውን በልዩ የውጊያ ታክቲክ እውቀታቸውና በጦር አመራራቸው አሳይተዋል። ሀገራቸው በጣሊያን ስትያዝም ወደ ጅቡቲ ተሰደዋል። እዚያም በቆዩበት ወቅት ግርማዊነታቸው ሀገራቸውን ነፃ ለማውጣት ስለጀመሩት ትግል ሰምተው ሱዳን ድረስ በመሄድ ተገናኟቸው። ጀነራል ሙሉጌታ ለንጉሠ ነገሥቱ ኃይለ ሥላሴ በነፃ አውጪው የኢትዮጵያ ጦር ቁልፍ ኃላፊነት እንዲሰጣቸውና አገልግሎታቸውን እንዲያበረክቱ በጠየቁት መሰረት ተፈቅዶላቸው በጦር አመራራቸውና አቻ በሌለው ጀግንነታቸው የመሪነት ብቃታቸውንም አሳይተዋል። የነፃነት ጎህ ሲቀድና የኢትዮጵያ መንግስትን እንደገና ሲቋቋም ንጉሠ ነገሥቱ በጀነራሉ ላይ ባሳደሩት እምነት የንጉሠ ነገሥቱን የክብር ዘብ እንደ አዲስ እንዲያደራጁ ሸመዋቸው ነበር። ጀነራሉም የተሰጣቸውን አደራ አክብረው በኢትዮጵያ ዘመናዊ ውትድርና ታሪክ ወደር የሌለውን የክብር ዘበኛ ሰራዊት አደራጁ። ጀነራል ሙሉጌታ ቡሊ ምንም እንኳን በከፍተኛ የሥራ ውጥረት የሚጠመዱ ታታሪ መኮንን ቢሆኑም ለወታደሮቻቸው ግን ቅርብ ነበሩ። በግንቦት 1953 አሜሪካንና ኮሪያን ጎብኝተዋል። በተለይም በኮሪያ ጉብኝታቸው የመሸጉበት ግንባር ድረስ መሄድ ከወታደሮቻቸው ጋር ሰፊ ጊዜ ወስደዋል። ጀነራል መኮንኑ
ከወታደሮቻቸው ጋር የሚያሳልፉት ጊዜ በላይ የሚያስደስታቸው አጋጣሚም አልነበረም። እጅግ ስራ ወዳድና ወታደሮቻቸውን እንዴት መምራት እንዳለባቸው የሚያውቁ በመሆናቸው የተነሳ በሰራዊቱ ዘንድ መከበርና መፈቀርንም አትርፈዋል። ከመኮንኖቹ እስከ መጨረሻው ወታደር ሕይወታቸውን የሚያስከፍል እንኳን ቢሆን ለጀኔራሉ ትዕዛዝ በፍጹም ፈቃደኝነት ለመታዘዝ ቁርጠኞች ናቸው። በዝነኛው ቃኘው ሻለቃ መሰራረትና ውጤት ጀኔራሉ ማን መሆናቸውን አሳይተዋል። የጀግንነት ትንፋሻቸው ለቃኘው ሻለቃውና የሙላት ነዳጅ ነበር። የተባበሩት መንግስታት የህብረቱ ጦር ለቃኘው ሻለቃ ያላቸው አድናቆት የመሪያቸው ብቃት ነጸብራቅ ነው። ብርጋዴር ጀነራል መንግስቱ ነዋይ የንጉሠ ነገሥቱ የክብር ዘበኛ ዋና አዛዥ። ብርጋዴር ጀነራል ሙሉጌታ ቡሊ በሜጀር ጀነራል ማዕረግ የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም ሆነው ሲሾሙ ለንጉሠ ነገሥቱ ለክብር ዘበኛ ሰራዊት አዛዥነት የመረጧቸው ብርጋዴር ጀነራል መንግስቱ ነዋይን ነው። ይህ በሐምሌ ወር 1955 የተደረገ ሹመት በኢትዮጵያ ሰራዊት ውስጥ እጅግ ምርጥ ጀነራል መኮንን መሆናቸው በተመሰከረላቸው በጀነራል ሙሉጌታ ቡሊ እግር የጀነራል መንግስቱ ነዋይ መተካት በራሱ ስለ መኮንኑ ከፍተኛ ብቃት ምስክር ነው። በዚህ መጽሐፍ የኢትዮጵያ ተዋጊዎች በየአውደ ግንባሩ የተደረጉ የውጊያ ውሎችን ስዘክር ጀነራል መንግስቱ ነዋይ የክብር ዘበኛ ሰራዊት ዋና አዛዥ ብቻ ሳይሆኑ ቃኘው ከመዋቀሩ ጊዜ አንስተው ሰራዊቱን በማሰልጠን አብረው የነበሩ መሪ መሆናቸው ሊታወስ ይገባል። የጀነራል ሙሉጌታ ቡሊ የቀኝ እጅ የሆኑት መንግስቱ ነዋይ በሰጣቸው ኃላፊነት የክብር ዘበኛ ሰራዊትን በብቃትና በንቃት ጠብቀው ያቆዩ ምርጥ ጀነራል መኮንን ናቸው። እንደ ሰራዊቱ የስልጠና መኮንነታቸው ከ1950 እስከ 1955 ድረስ ወደ ኮሪያ የዘመተውን ሰራዊት ማሰልጠን የስራ ድርሻቸው ነበር። ለዚህ የተሳካ ስልጠናቸው ምስክር ደግሞ በጦሩ ግንባር የታየው የቃኘው ሻለቃ ከህብረቱም ጦር አባላት የላቀ የጦር ብልጫው ነው። ኢትዮጵያውያን ተዋጊዎች በኮሪያ ጦርነት ወገናቸውንና ሀገራቸውን የሚያኮራ በኢትዮጵያ ታሪክ የማይረሳ የጀግንነት ገድል ፈጽመዋል። ጀነራል መንግስቱ ነዋይ የተወለዱት መጋቢት 13 1917 በአዲስ አበባ ከተማ ነው። ከተፈሪ መኮንን ሁለተኛ ደረጃ ትምህርት ቤት በማዕረግ ከተመረቁ በኋላ የቀዳማዊ ኃይለ ሥላሴ ጦር አካዳሚ በመግባት ወታደራዊ ሳይንስ ተምረዋል። ከአካዳሚው ተመርቀው ከወጡ በኋላ በምክትል መቶ አለቃ ማዕረግ የሰራዊቱ ከባድ መሳሪያ ምድብ አዛዥ በመሆን እስከ ኢጣሊያን ወረራ ድረስ አገልግለዋል። ጀነራል መንግስቱ ነዋይ ጠላት ዋና ከተማዋን አዲስ አበባን እስከተቆጣጠረበት ጊዜ ድረስ በጀግንነት ሲዋጉ ቆይተው በስደት ጅቡቲና ኬንያ ቆይተዋል። በኋላም ንጉሠ ነገሥቱ ሀገራቸውን ነፃ ለማውጣት ለመጨረሻው ማጥቃት ዝግጅት በሚያደርጉበት ሱዳን ድረስ ሄደው ሱዳን ግዛት ውስጥ ሰባ የሚባል ስፍራ ጦሩን ተቀላቅለዋል። ይህ ስፍራ የኢትዮጵያዊ ቅዱስ ጊዮርጊስ ወታደራዊ አካዳሚ በጊዜያዊነት የነበረበት ነበር። ይህ የኢትዮጵያ ነፃ አውጪ ጦር ከእንግሊዝ 8ኛው ልዩ ጦር ጋር እና ከሌሎች የሀገሬው አርበኞች ጋር በመሆን ወደ ኢትዮጵያ ድንበር በመጠጋት ከፋሽስት ጦር ጋር ተዋግቶ ድል ነስቷል። የግርማዊ ንጉሠ ነገሥት ኃይለ ሥላሴም አዲስ አበባ በድል መግባት ግንቦት 5 ቀን 1941 እውን ሆኗል። የኢትዮጵያ መንግስት እንደገና ሲዋቀር ንጉሠ ነገሥቱ እነኝህን በጦር አመራራቸውና ደከመኝን በማያውቀው ወታደራዊ ትጋታቸው የተመሰገኑና የተደነቁ መኮንን የክብር ዘበኛን መኮንኖች የክብር ዘበኛን ሰራዊት እንዲያደራጁና እንዲያሰለጥኑ መደቧቸው። ጀነራል መንግስቱ ነዋይን አንድ ቀን ያያቸው ሰውየው እውነተኛው የጦር ሰውና ምርጥ መሪ መሆናቸውን ለመገንዘብ አያዳግተው። ምዕራፍ 7 ጉዞ ወደ ኮሪያ። የተባበሩት መንግስታት ድርጅት የኮሙኒስቶችን ወረራ ምክንያት ስጋት ላይ የወደቀውን የዓለምን ሰላም እንከላከል ጥሪ ከተሰማ ከሰኔ 1950 ጀምሮ ኢትዮጵያ ለእርዳታው የተንቀሳቀሰችው ወዲያው ነበር። የመጀመሪያው የኮሪያ ዘማች ጦር ከነሐሴ ወር 1950 ጀምሮ በዝግጅት ላይ ተጠመደ። ግርማዊ ንጉሠ ነገሥት የተባበሩት መንግስታት ድርጅትን የጦር ዕቅድ ከማድነቃቸውም በላይ ለስኬቱም አስተዋጽኦ ለማድረግ ጽኑ ፍላጎት እንዳላቸው ታየ። ስለዚህም ለጋራ ደህንነት መርሆ መከበር እንዲዋጋ የመጀመሪያው ቃኘው ሻለቃ በምርጥ ተዋጊዎች እንዲዋቀር ትእዛዝ ሰጡ። ይህ የመመረጥ ክብር የወደቀው በክብር ዘበኛ ሰራዊት ላይ ሆነ። በእርግጥም የክብር ዘበኛ ሰራዊት አባላት እጅግ ወኔ የተሞሉና ከፍተኛ ወታደራዊ ስልጠና የወሰዱ ብቻ ሳይሆን በዘመናዊ መሳሪያዊ ትውውቅና በዘመናዊ ውጊያም ከሌላው የኢትዮጵያ ሰራዊት የላቁ ናቸው። በተለይ የውጊያ መኮንኖቹ ለ3 ዓመታት በወታደራዊ አካዳሚ ከወሰዱት ዘመናዊ ስልጠናቸው በተጨማሪ በአማርኛ በእንግሊዝኛ እና በፈረንሳይኛ ቋንቋዎች ዘመናዊውን ትምህርት የተከታተሉ ያጠኑ የተማሩ መኮንኖች ነበሩ። ሲጀመርም እነዚህ መኮንኖች
የጦር አካዳሚን የተቀላቀሉት በሁለተኛ ደረጃ ትምህርት ቤት የነበራቸው ከፍተኛ ውጤት በራሳቸው በንጉሠ ነገሥቱ ተመርጠው ነው። ከዚህም በተጨማሪ አብዛኛዎቹ እጩ ወጣት መኮንኖች በ1935 ከኢጣሊያ ጋር በተደረገው በኋላም ሀገሪቱን ከጣሊያን እጅ ለማስለቀቅ በተደረጉ ጦርነቶች በጀግና ተዋጊነታቸው የተፈተኑና ልምድ ያዳበሩ ናቸው። የኢትዮጵያን የኮሪያ ዘማች ጦር ማደራጀቱ በኩል ኃላፊነቱ የወደቀው በንጉሠ ነገሥቱ ክብር ዘበኛ ሰራዊት ዋና አዛዥ በብርጌደር ጀነራል ሙሉጌታ ቡሌ ትከሻ ላይ ነበር። ጀነራል ሙሉጌታ ቡሌ ከሀገሪቱ ከፍተኛ ወታደራዊ መሪዎች አንዱ ብቻ ሳይሆኑ በወታደራዊ እውቀታቸው በውጭ ሀገር ወታደራዊ ሊቃውንት ዘንድ ከፍተኛ መከበርን ያተረፉ ነበሩ። የወታደራዊ ታክቲክ ፈጠራቸው፣ ችግሮችን ከብዙ አቅጣጫ የማስተዋል ችሎታቸውና ተፈጥሯዊ የሆነ ወታደራዊ ክህሎታቸው መታየት የጀመረው ገና ትምህርት በጀመሩበት ደረጃ ነበር። ከነዚህ ሌላ ጀነራሉ የመሪነትና አስተባባሪነት ብቃታቸው ተጨምሮ ለንጉሠ ነገሥቱ ሰራዊት ዋና አዛዥነት ለብርጋዴር ጀነራል ማዕረግ አብቅቷቸዋል። በብርጋዴር ጀነራል ሙሉጌታ ቡሌ ላይ የወደቀው ታሪካዊ አደራ እጅግ ከባድ ነበር። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ወታደሮቿን ከሀገር ውጭ ለጦርነት ታሰማራ ነው። ይህ ጦር ደግሞ የኢትዮጵያን ስም የሚሸከም የሀገሪቱ የክብርና የኩራት አርማ ነው። የኢትዮጵያ ሰራዊት አብሯቸው ከሚሰለፈው የዓለማችን ወታደራዊ ኃያላን እኩል እውን የሰላም ማስከበሩን ተልዕኮ ይወጣል ወይ? ማንም እርግጠኛ ሆኖ መልስ ሊሰጥበት አይችልም። ገና ያልተመለሰ ጥያቄ ሲሆን ጀነራል ሙሉጌታ ቡሌ በንጉሠ ነገሥቱ ጦር የማደራጀት ኃላፊነት ከተሰጣቸው ቅጽበት አንስቶ አእምሯቸውን ወጥሮ የያዘው ይሄው ጉዳይ ብቻ ነበር። ጀነራሉ ኃላፊነታቸውን በጽኑ ተስፋና እምነት ተሞልተው መወጣት ጀመሩ። ስራቸው ንጉሠ ነገሥቱ ከበርካታ ዓመታት በፊት አጽንዖት ሰጥተው ሲሰብኩት በነበረ የጋራ መከላከል መርህ አፈጻጸም የዓለምን ሰላም ለመጠበቅ ብቃት ያለው ሀገራቸውን የሚወክል ጦር ማደራጀት ነበር። ከክብር ዘበኛ ምርጥ መኮንኖች መካከል የምርጦቹ ምርጦች ለዚህ ኃላፊነት ሲመድቡ፣ ከሰራዊት ወታደሮች መካከል ደግሞ በፍጹም ፈቃደኝነት የቀረቡትን ብቻ አካተቱ። እዚህ ላይ በፈቃደኝነት በኩል መኮንኖቹም ሆኑ ወታደሮቹ የሚሄዱበትን ተልእኮና የግል ወታደራዊ ግዴታቸውን ጠንቅቀው የተረዱ፣ የንጉሠ ነገሥታቸውን ክብር ከመጠበቅ አልፈው ለሰው ዘር ነፃነትና ሰላም መከበር ሊሞቱ የቆረጡ ነበሩ። እስከ መጋቢት 25 ቀን 1951 ድረስ አጭር ወታደራዊ ስልጠና አድርገው የመጀመሪያው በበጎ ፈቃደኝነት የሰለጠነ የኮሪያ ዘማች ጦር በኮሎኔል ከበደ ገብረ ዘመቻ መሪነት ለኮሪያ ጉዞ ተዘጋጀ። ሚያዝያ 12 ቀን 1951 ኢትዮጵያውያኑ ተዋጊዎች ከንጉሠ ነገሥታቸው የውጊያ አርማቸውን ሊረከቡ በመስቀል አደባባይ ተሰለፉ። በዚህ ታሪካዊ አጋጣሚ ነበር ንጉሠ ነገሥቱ ባለፉት ምዕራፎች ደጋግመን ያነሳነውን ቃኘው የተሰኘ ስያሜ ለወታደሮቻቸው የሰጡት። የኢትዮጵያ ማህበረሰብ፣ መንግስት ባለስልጣናት፣ ወታደራዊ ጀነራሎች፣ የዲፕሎማሲው ተወካዮች፣ የውጭ ሀገር የጦር አታሺዎች፣ የሀገሪቱ ከፍተኛ ሹማምንትና በመቶ ሺህ የሚቆጠር የአዲስ አበባ ከተማ ነዋሪ በተገኘበት በዚህ በመስቀል አደባባይ የክብር ሽኝት ስነስርዓት ላይ ግርማዊነታቸው ለቃኘው ሻለቃ ተዋጊዎች ንግግር አድርገዋል። መልእክታቸው አጽንዖት የሰጠው ለሀገራቸው፣ ለነፃው ዓለምና ለመጪው ብልጽግና ያለባቸው ግዴታ ላይ ነበር። ሚያዝያ 13 ቀን 1951 ተዋጊው ሻለቃ በባቡር ተሳፍሮ ወደ ጅቡቲ ተንቀሳቀሰ። የአሜሪካን የጦር ትራንስፖርት ጀነራል ማክሪያ ሚያዝያ 16 ቀን እጅግ ክቡርና ውድ ሕይወት አዝላ ከጅቡቲ መልህቋን ነቀለች። እነዚህ ውዶች ወጣትና ጀግኖቹ ኢትዮጵያውያን የቃኘው ተዋጊዎች ናቸው። አድማጮቻችን፣ ለዛሬው ክፍል 10 በዚህ ያበቃል። ስላዳመጣችሁኝ አመሰግናለሁ። ላይክ እና ሼር እንዳይረሳ። በሚቀጥለው ፕሮግራም እስክንገናኝ ሰላም ቆዩልኝ። አመሰግናለሁ።